አንቺ ንገሪ እሄዳለሁኝ እውነት እሄዳለሁኝ ነገ በዚህ ሰዓት ባገኝሽ አርጀ ነው መስቀልሽ ስታይም ልጅ ሞልዲበት እንጂ አንቺን ማሳደግበት አይደለም እሺ እስከመቼ ምን እየሰራ ነው አድምቅ ምን ሰራው ለምን ነው ልጅቷ እንደዚህ ልታሰከች ላሳደግ ወይስ እንደበቅጦ ኑሮ የለምራ አቤት አንዴማ ምን ሆነሽ ነው ማርትዬ ምን ሆነሽ ነው እኔ በጣም ገብቶኛል ምን ክፍት ያርገኝ ምን ሆነሽ አድምቅ እዚህ እንድኖር አይፈልግም በቃ እሱ ደግሞ ምን ማለት ነው በቃ ሁሌ እንዳስቸገረኝ ነው እዚህ ቤት እንድኖር አልፈልግም ማለት አልገባኝም ከመቼ ጀምሮ በጣም ክፉ ነው በጣም ማለት ከመቼ ጀምሮ ነው ምን እያወራሽ ነው ታውቂያለሽ አዎ አንቺ ስትኖሪ ብዙ ጊዜ በጣም ያስመስላል ግን በቃ ሊበላኝ እዚህ እንድኖር በቃ አይፈልግም እጅልኝ ነው የሚለኝ እኔ አልገባኝም ማርትዬ ምን እያልሽኝ እንደሆነ በቃ ተይው ችግር የለውም ብቻ እኔ ስለዚህ በቃ ወደ አያቶቼ ስለጅኝ ምን ማለት ነው ወደ አያቶቼ ስለጅኝ እስከ ዛሬ ድረስ ለአንቺ ብያለሁ እንዴ ደፋቀና ምለው ቢሆንም በቃ አድምቅ እያስቀመጠኝ አይደለም እንዴት ላምንሽ እችላለሁ ማርትዬ የምርሽ ነው ግን የምትነግሪኝ ነገር ማርያምን እኔ የምር ነው እንዴት ዋሽሻለሁ እሺ በቃ ሁሉንም ነገር አብረን እናየዋለን አንቺ አታልቅሽ እሺ ማረገውን እኔ ነኝ የማቆሽ በቃ አታልቅሽ እሺ በቃ አታልቅሽ እሺ ማረገውን እኔ ነኝ የማቆሽ በቃ እሺ አሁን ረፊሻ ይለቀስ እሺ አንቺ ሰራተኛ ለሽ አሁን ጊዜ ከሰራተኝነት ማጥወጭ በተሻለች ወደ ሱቅ ወጣለች አዎ አሪፍ ታይም ላይ ነው የተገናኘ እኔ የምልሽ ግን እንደው መቼ ለተነግረሽ መስል የምር እኔንም አታሰሰችኝ ስንቴ ልንገርሽ በቃ እኔ እዚህ ቤት እንድትኖር አልፈልግም ማልሽልኝ እንዴት አልክ አንድ እህቴ እኮ ናት ወዴት ልሂድ ምን መሄጃለኝ እኔ ምን አገባኝሽ አንቺን ዘላለም እኔ መጦር አለብኝ እንዴ ቆይ እህትሽን ትዳር ትፈልጊዋለሽ አትፈልጊው እፈልጋለሁ እንጂ እንዴት እንደዚህ ትለኛለህ ይኸውልሽ እኔ ልጅ ወልጄ በማሳድግበት የሰው ዲቃላ ማሳደግ አልፈልግም ስለዚህ ሌላ እርምጃ እንዳልወስድ እንድትሄጂ እፈልጋለሁ ታውቃለህ እናቴም አባቴም ሞቷል ንብረቱን ሁሉ አንተን ያወረሱት ደግሞ ትመልሽልኛለሽ እንዴ ስሚ ንብረት የምትቢውን እስከዛሬ በልተሽ ጨርሰሽዋል እሺ ከዚህ በኋላ ግን በቃሽ አይ ብትይ የማደርገውን ታውቂያለሽ ዲቃላ እዚህ የማንንም ዲቃላ ላሳድግ ነው እንዴ እንትን ያልኩኝ አንዳንድ ጊዜ ማታበዥዋለሽ ስሚ አንቺ ትልካለሽ እሄዳለሁኝ እውነት እሄዳለሁኝ ነገ በዚህ ሰዓት ባገኝሽ አርጀ ነው መስቀልሽ ሰምተሽኛል አዎ ሰምቻለሁ ዲቃላ ልጅ የትሽን ትዳር የምትፈልጊ ከሆነ ያድምቅ ዛሬ እንድትሄጂ እፈልጋለሁ የምሬን እህትሽን ትዳሯን መበጥበጥ ካልፈልግ ዛሬ ጀምሮ ነው ማለት ነው እንዴ አንቺ ዲቃላ ተሽኛል አይደል አድመቅመጣ እንዴ ድምጹን እየሰማሁት ነው እኮ አዎ መጥቻለሁ እና እዚህ ትሰራለህ እሺ መጣሁ እንጂ በቃ አቀራርብልኝ መጣሁ ምሳ ሰርቻለሁ እኮ ና ቶሎ መጣሁ ከሷ ጋር እንበላለን እሺ አቀራርብልኝ እሺ አንቺ ደግሞ ሄዳለች አለች ነይታን ሰራሽነ የለችም አላልሽ ንገሪ እንዳትንቀጥቀጭ ስሚ ምን ለመሆን ፈልገሽ ምን ለማድረግ ነው አንቺም ሆንሽ እቺ ቆሻሻ እህትሽ ይሰራላችሁ ሰማሽ አዎ ሰምቻለሁ እቺ ገልቱ ምን ለመሆን ፈልገሽ አሁን ጥርስሽን ልበላሽ ተይ በማርያም ቁጭ እስኪ
እስከ ዛሬ እንትን የምልሽ ሁሉ ነግረሻታል? ኧረ አልነገርኳትኝም። እንዴት እነግራታለሁ? እሺ የለችም ማለት የለችም ነበር እኮ። እሺ አሁን ከየት መጣች? እሺ አሁን ታስጥርሻለች? እስቲ ትድረስልሽ። አንቺ ልቅ እኔን ታምነኛለሽ። ሰማሽን? አዎ ይኸውልሽ ይህ ገንዘብ የምትሉት ነገር አንቺም እህትሽም ገደል መግባት ትችላላችሁ። ስለ እናንተ ገንዘብ ምንም የማውቀው ነገር የለም። እስከ ዛሬ የተጠቀማችሁ እኔ አንቺን ማሳደግ አለብኝ። ነገ ከዚህ ቤት ጓዝሽን ሰተርሽ ይዘሽ እንድትሄጂ እፈልጋለሁ። አንቺ ቆይ እስከ መቼ ነው? እስከ መቼ ንገሪኛ። ምን ሌላ መሄጃ የለኝ አይደል? እኔ ምን አገባኝ? ሄደሽ ነይ መስመር ላይ ስማትለምኝ እንዴ? እኔ እኮ በዚህ ታይም ልጅ ወልድበት እንጂ አንቺን ማሳደግበት አይደለም። አዎ በቃ እንደነገርሽው ሁሉ ምን እየሰራ ነው አይደል? ምን ሰራው? ትንሽ አብዛዋል መሰለህ። እኔ እኮ ለምን ታጠፊያለሽ ነው ያልኳት። እንብላ ብያት አንተ ጋር መብላት አልፈልግም አለች። እሺ በእኔ ነው የምትፈርጂ አላልሽም? እንደዛ ነው። ከቅድም ጀምሮ እያንዳንዷን ነገር ሳዳምጥ ነበር። ምን አረኩኝ እንዴ? እሷን እየሰሰ ምን እንደዚህ የምታስቀያት? አይ ችግር የለውም። ምን ችግር አለ? አንቺ ምን በደለች? ከቅድም ጀምሮ ሳዳምጥ ነበር። አይ እኔ ሄዳለሁ። በቃ ነይ ቆይ አንቺ። እሺ በቃ ይቅርታ። እሺ በቃ አንተ ገንዘብ ብር ነው ሱስ ያለብህ? ኧረ እኔ እንደዛ አይነት ሱስ የለብኝም። በቃ ይቅርታ። ምን ነገር አልፈልግም። እሷ ሳትሆን የምትሄድ አንተ ቀጥ ብለህ እንድትሄድ ነው የምፈልግ። እንዴ ከቤቴ የት ነው የምሄድ? ከቤቴ መቼ የሰራውን ቤት ነው? በእናት አባቶቼ ያመጣሁትን ገንዘብ የሰራሁትን ቤት ነው ያንተ ቤት? እሺ በቃ ይቅርታ። የሷ ብር እኮ ገንዘብ ነው የሚያስተዳድር። ይሄን አታውቅም? አውቃለሁ። እሺ ይቅርታ በቃ ይቅርታ ምንም አይጠቅመኝም። አንድ እህቴ ናት እንሳሳላት። እናትና አባቶቿ በልጅነቷ ጥለዋት የሞቱ አውቃለሁ። ግን በቃ ምንም ነገር አልፈልግም። ጠርግ ብለህ እንድትሄድልኝ ነው የምፈልግ። አይንህን ማየት አልፈልግም። እሺ በቃ ይቅርታ። አልፈልግም። ተነስ ወዲያ። እንደው ይሄን ያህል ምን በደለች? ኧረ በእናትሽ ይቅርታ አድርጊልኝ በቃ። አልፈልግም። ሁለተኛ እንዳይ አልፈልግም። በቃ ተይው እህቴ። አሁን ቀጥ ብለህ ውጣልኝ። ቆሻሻ እህቴ፣ ለምን ይቅርታ አታደርጊለትም? ይቅርታ አያስፈልገውም። እሱማ ልክ ነሽ፣ ግን ከማያከብረኝና ከማይወደኝ ወንድ ጋር አብሬ እንድኖር ነው የምትፈልጊ? በአንቺ እኮ ነው የመጣ። ለዚህ ደግሞ ይቅርታ አያስፈልገውም። ቆሻሻ። ይልቃንስ አንቺ ምንም ነገር አትጨነቂሽ። በቃ ጠቢያውን ጨርሽና እንበላለን።